ክፉ ደጉን ነገር ቀርበው ካላዩት የላኩት ደብዳቤ ደርሷል መልእክቴ እኔ ያለው በጤና እንዴት ነሽ እናቴ አይታችሁታል ሰው ማለት እንዲህ ነው ይሄ ልጅ እኔ በጣም በቃ ወጣትነቱ ሲጠቀም ነገር ቀርበው ካላዩት የላኩት ደብዳቤ ኢትዮጵያዊነት እንደዚህ ነው አሁን ይሄ ወጣት በጣም ተመችቶኛል ለኔም ማለት ነው ጊዜውን እየተጠቀመ ነው ወጣትነቱን እየተጠቀመ ነው እግዚአብሔርም እያስደሰተ ነው ሰው ዝም ብሎ እየባከነ በሰው ሀገር እየተንከራተተ ዘመኑ ይበላል ባልሆነ በሆነ በአንድ ሴት እየተበዘበዘ ስንት የሚንከራተት ወንዳለ ሴት እየበላቸው ስንት አይነት ሴቶች ለማጥመድ ሆን ብለው እየተበዘበዙ ያሉ ስንት አሉ ያለ ጽድቅ ማን አንድ ሴት ለብዙ ወንድ ልትሆን ትችላለች ለምን ተቃላችሁ ብዙ ጊዜ ጥንቃቄ አናደርግም ምን መስራት እንዳለ ብሩ ሲመጣ ምን ማድረግ እንዳለብን አናቅ ገብታችኋል ወንዶች ዋናቸው በጣም ብዙ መልካም ነገር አላቸውና በማይረባ ሴት ከምትበሉ ወንዶች እንደዚህ አይነት ያውኒ ወንድማችን እንዳደረገው እንደዚህ አድርጉ አንድ ሴት 50,000 60,000 ጫማ እያስወጣች ልብስ እያስገዛች የሚበዘበዙ እንዳለ ለምሳሌ እግዚአብሔርን ነው የምላችሁ እኔ ባይኔ ስላየው ማለት ነው በጣም ይበሉ ወንዶች አሉ ሴቶች አይበሉም ወንዶች ናቸው የሚባሉት እና ፕሊስ ይሄን አድርግ ያን አድርግ የምትልን ሴትታ የጽድቅ መንገድን ብራችሁ በምን መልኩ ላጥፋ እንዴት ላድርግ ግራ የተጋባችሁ ካላችሁ በእውነት ነው የምላችሁ ግራ የተጋባችሁ ሰዎች ከጎዳና አንድ ሰው አንሱ ከዚህ ዝናብ ከዚህ ብርድ ከዚህ ፀሐይ አንድን ሰው አንሱ አንድን ሰው እርዱ እግዚአብሔር ይደሰትባችሁ ካላችሁ ነው ያልኩት ከሌላችሁማ ምን ታረጉታላችሁ የላችሁ ሲኖራችሁ ግን ታስቦታላችሁ እና እኔ እግዚአብሔር ወይ ባርከኝና እባክ የተቸገሩትን የማነሳ የታመሙትን የማሳክም የወደቁትን የማነሳ በየ እግዚአብሔር ነው ለምናሉ ጊዜ እግዚአብሔር ቢባርከኝ ይሄን አደርጋለሁ ብዬ ነው ማስበው ምኞቴ ነው መሻቴ ነው ለምን እዚህ ምድር ላይ መጥቼ ኖራ ሞተች የሚባል አይነት ህይወት እንዳይኖረኝ እርዳኝ ይያልኩት ነው አባቶቻችን መጽሐፍ ቅዱስ ላይ ያሉት አባቶቻችን ትልቅ ስራ ሰርተው ነው ያለፉት ዛሬ የነሱ መጽሐፍ ነው የምናነበው እነሱ የጻፉት ታሪክ እያነበብን ነው እኛ ግን በዘመናችን ታሪክ እየሰራን ነው ወይስ ዝም ብሎ ጊዜያችንና ዘመናችን እየተበላ ነው በተራ ነገር ጊዜያችን እየባከ በኃጢያት ዘላለማዊ ለማንኖር ለዚች አጭር እድሜ የምንወደው እንኳን አንዱን ነገር ይዘን ለማንሄድ ነገር ጊዜያችን እየተበላ ነው ዘመናችን እየተበላ ነው በከንቱ ነገር ዝም ብሎ በተላላ ማለት ነው በዋዛ ፈዛዛነት ጊዜው እየባከነ ነውና ንቁ ፋሚሊዎች እውነት ንቁ መልካም ነገር በማድረግ ንቁ